ድባቡ ደስ ሲል በጣም ሄሎ እኔ እና የወደድኩት መርከቡ ግን ማየት ይመስላል ግን በጣም ይሄዳል በጣም ይወጣል እንግዲህ ፋሚሊዎቻችን ከኦዲየንሶቻችን ደግሞ ምን አይነት ስሜት ተሰማችሁ እዚህ ጋር ባይዘው በጣም ነው ያማረባት ከምላችሁ እንዳው ምን ያላማረብኝም ማለት ይችላል እስኪ አሳያቸው ከላይ ወደ ታች አሳያቸው የምር እና ማራበት በደንብ ያሳዩና ከዚህ ሊደም ልብሷን በጣም ነው የወደድኩት ይህ ልብስ ማለት ነውና በጣም አምሮብሻል ባይዘው ስለምታምርም ነው ልጅቷና ልብሱን አሳመረችው ነው የሚባለው አለፈው ጊዜ አጥሮን አብርሽና ሩታ እንግዲህ በዚህ መልኩ አምረው ደምቀው አሸብርቀው የመልስ ፕሮግራማቸውን አሳልፈዋል ማለት ነው። በጣም ነው ያማረባቸው። በነገራችን ላይ በተለይ ሩታ በጣም አምሮባታል ቀሚሱ ማለት ነው። እኔ የምለው ግን ይሄ ልጅ ግን ቲክቶከር አይደለም? ከታደሙት ታዳሚዎች መካከል የማውቀው ልጅ ነውና በጣም ብዙ ሰው ታድሟል። በጣም ብዙ ሰው ነው የተገኘው በመልሳቸው ፕሮግራም። በሰርጋቸው ይሄን ያክል ሰው አልነበረም እና በጣም ደስ የሚል ፕሮግራም ነበረ። እኔ የምለው ጸጊ ግን ልብስ አታ ነው ማለት እንደ ይሄን በዚህ ሁሉ ሰው መሀል እንደዚህ ያለ ልብስ የምትለብሰው እንዴ? ጡት ማዣ እኮ ነው የሚመስለው ሹራቡ ማለት ነው። ጡት ማዣ እኮ ነው የሚያክለው። ብስሚላ እኔ እሷ ያለበሰችው እኔ አፈርኩኝ ሀቂቃ ማለት ነው። እኔ በጣም ነው ደስ የምትለኝ ቅብጠቷ ምናምን ግን አለባበሷ በጣም ነው የሚዘጋው። ምክንያቱም ጡቷ ትልቅ ነው ምናምን እንደዚህ ተወጣጥራ ኧረ በስመ አብ ሰው እኮ ደፋር ነው ሀቂቃ ማለት ነው። እንደዚህ አይነት መልበስ በቃ እርድና ነው አይደለ? በእነሱ ቤት ሙቃራዳ መሆን ነው። አጫጭ ልብስ መልበስ መሰልጠን ነው አይደለ? ይገርማል። እንደዚህ ተለብሶ እርድና ከሆነ ፋርነቴ ይግደለኝ ትላለና ለማንኛውም እንግዲህ መብቷ ነው እንግዲህ ማንም አያስገዳትም። ግን አለባበሷ ሁሌ ይዘጋል የምትለብሰው አለባበስ እንዴ። በነገራችን ላይ ቀሚስ ስትለብስ በጣም ነው የሚያምርባት በባህል ምናምን ማለት ነው። የሩታ ቀሚስ አይታችኋል እንዴት እንደሚያምርባት እና እንደዚህ አይነት ቀሚስ ብትለብስ በጣም ሞር ያምርባት ነበረ ጸጊ ማለት ነው። ለማንኛውም ፕሮግራሙ በጣም ያምር ነበር፣ ደስ ይል ነበር። እኛ ባንታደም በቪዲዮ አይተነዋል፣ ያምራል። እንግዲህ በሰላም ሀገራቸው ተመልሰው በሰላም በፍቅር በደስታ ትልቅ ሰርግ እንደሚደግሱ ሰርጉን ደግሞ በትልቅ ፕሮግራም አድርገው እንደሚያሳልፉ ባለሙሉ ተስፋ ነን። እኛም በጉጉት እየጠበቅን ነው የቡታጀራውን ሰርግ ማለት ነው። እና እንዴት አያችሁት እናንተ? እስቲ ሀሳብ አስተያየታችሁ ኮሜንት ላይ ጻፉልኝ ማለት ነው። እንግዲህ እኔ ሰሞኑ ማለት ነው አብርሽና ሩታ በሚዲያ በጣም እየተተቹ ነበረ፣ እየተሰደቡ ነበረ። አንድ እንኳን ከቡታጀራ ዩቲዩበር አንድ እንኳን ወጥቶ ማለት ነው በጣም የታዘብኩት አንድ እንኳን ወጥቶ የተናገረ የተቃወማቸው ሰው የለም። አንድ እንኳን ማለት የተከራከረለት ሰው የለም። የሚገርማችሁ ነገር እና እኔ በጣም የታዘብኩት ሀቂቃ ማለት ነውና በቃ ምን ያህል እኔ አብርሽና ሩታ ምን ያህል ተጽዕኖ ፈጣሪ እንደሆኑ ነው የተገነዘብኩት ማለት ነው። ሁሉም እንደሚቀናባቸው በእነሱ እይታ ሁሉም እንደሚቀና ነው እኔ የተገነዘብኩት ማለት ነው። ምክንያቱም አብርሽ የብዙ ሰው ዩቲዩብ ከፍተዋል፣ ብዙ ሰው አሳድጓል፣ እያሰራቸውም ከሱ ጋር እያሰራቸው ምን እያላቸውም ከዛ በኋላ የራሳቸውን ዩቲዩብ ከፍተው እየሰሩ የሚለወጡ የተለወጡ ልጆች አሉና ግን ቲክቶክ ላይ ወጥተው ቢያንስ አንድ እንኳን የተከራከረለት ሰው የለም። በዚህ እኔ ቅር ብሎኛል ማለት እንደ ሀገር ልጅም እንደ አብሮ መስራትም እንደ ስራ ባልደረባም ቢያንስ አንዳቸው ወጥተው ቢከላከሉላቸው ጠብቄ ነበረ እኔ በበኩሌ ማለት ነው። ግን ማንም ያደረገ ነገር የለም። ለማንኛውም የሚመቻቸው ምናልባት በአብዛኛው ሰው ቅር ያለው በጾም ሰርግ ለምን አረጉ የሚለው ይመስለኛል። እነሱ ሰርግ አላረጉም፣ የራት ፕሮግራም ነው። የዛን ቀን ደግሞ የለቀቁት የፎቶ ፕሮግራም ማስታወቂያ ነው። እናንተ ልብ ብላችሁ ካስተዋላችሁ ካያችሁ የሰርግ ማግስት ምናምን ብለው የለቀቁት ቪዲዮ ላይ እንትን ነው የማስታወቂያ ነው፣ የቬሎ ማስታወቂያ ነው የሰሩት። ገባችሁ አይደለ? እና ሰው ግን በዛ አልተረዳውም፣ በሌላ ነገር ነው የተረዳው ማለት ነው። እና
ለዚህም ደግሞ ይቅርታ ጠይቀዋል። ሰው ሆኖ የማይሳሳት የለም፣ ሰው ሆኖ የማያጠፋ የለም። ሁሉም ያጠፋል፣ ሁሉም ሰው ተሳሳች ነው። የበኒ አደም ሁሉም ይሳሳታል። ከተሳሳቾች ደግሞ ትልቁ ስህተቱን አምኖ ይቅርታ ጠይቀና ወደ ጥፋቱ ያልተመለሰ ሰው ነው እና እነዚህ ልጆች ደግሞ ጥፋታቸው አምኖ ይቅርታ ጠይቀዋል። ሰሞኑን እንደዛ ሲቦጭቁት እንደዛ ሲያመናጭቁት በጣም ነበር ያሳዘነኝ እውነት ለመናገር። እንግዲህ የማያልፍ ነገር የለም፣ ብዙ ነገር አሳልፈዋል። ወደፊትም ብዙ ነገር ይጠብቃቸዋል ብዬ አስባለሁ። ምክንያቱም በዚህ በዩቲዩብ ተጽዕኖ ፈጣሪ አንደኛ ዩቲዩበር አብርሽ ስለሆነ በአሁን ሰዓት ማለት ነው። ማንም ፊልም የሚሰራ ሰው እንኳን እንደሱ አይታየለትም እና ብዙ ሰው በዚህ ይቀናል። ሀበሻም በምቀኝነት ማን ብሎን አንደኛ ነን እኛ ምን ሰርተን እንደሱ ሆናለን የሚለው ሳይሆን በቃ ለምን እሱ እንደዚህ ያገኘ፣ እኔ ለምን ይሄን ይታይልኛል፣ እሱ ለምን ይሄን ይታይለታል የሚለው ነው በቃ። እና እንደሱ ልሆን ብሎ መስራት መጣር ሳይሆን የሰራውን ሰው መተቸት፣ የሰራውን ሰው መንቀፍ ነው፣ ማደናቀፍ ነው የኛ ስራ ማለት ነው። ይሄ መሆን የለበትም። እንደዚህ ከሆነ መቼም አንለወጥም። መቼም እኛም ማሰብ ያለብን ወይም ደግሞ ልናረገው የሚገባ ነገር አንድ ሰው ከኛ በልጦ ከተገኘ እንደሱ መሆን ከፈለግን ከሱ የሚበልጥ ከሱ የተሻለ ስራ ሰርተን ማሳየት ነው። ከዛ በኋላ ህዝቡ ወይም ደግሞ ሰው ወዶ ሳይሆን ለግዳችሁ ይከተላችኋል። የእናንተ ስራ ከተወደደ ስራችሁ ጥሩ ከሆነ ማንም እንትን ይላል። በአሁኑ ሰዓት ደግሞ ጥሩ ስራ ማንም አያይም። ትርኪ ምቲ ወሬ ካልሆነ በስተቀር ቁም ነገር ማንም ዞር ብሎ አያይም። ስለዚህ እናንተም